ሰላም ውድ የአርአያ አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬም ከባለፈው የሚቀጥለውን የእንግሊዝኛ ቃላቶችን እንዴት በቀላል መንገድ ማንበብ መጻፍ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮ እንደተለመደው እስከ መጨረሻ ማየት እንዳትረሱ። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ ቤተሰብ ሁኑ። እንደውም ኦንላይን ለመማር የምትፈልጉ ቤተሰቦቼ በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎች ትምህርት እያስተማረ ስለምንገኝ በፈለጋ ሰዓት ደውላችሁ መማር መካተት ትችላላችሁ ማለት ነው። ቁጥር ቪዲዮ ላይ አስቀምጫለሁ። በቴሌግራም፣ ዋትስአፕ፣ ኢሞ እናንተ በምትጠቀሙት የሚዲያ አማራጭ የደወላችሁ አናግሩኝ። በማንኛውም ሰዓት መማር መካተት ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ እንዴት ማንበብ እንደምንችል ከዛ ትርጉሙስ ምን ማለት ነው የሚለውን እያንዳንዱ እናያለን ማለት ነው። ስለዚህ እንጀምር። ምን ይላለው እዚህ ጋር ጂኦን እንደማንበብ ነው። ጂኦን ጎ ብለን ማንበብ ጂኦን እንደማንበብ ነው። እንደ ጎ ብለን ማንበብ ጎ። ከዛስ ጎ ማለት እዚህ ጋር ጽፌላችኋለሁ። እንዴት ማንበብ እንደምትችሉ ጽፌላችኋለሁ። ጎ ማለት ምን ማለት ነው? መሄድ። እዚህ ጋር ሲኦን እንደ ካ፣ ኤምኤን ክአም ካም መምጣት። ኤን እንደ ኢ፣ ኤን አናነብም። ቲን እንደ ኤት መብላት። ኤት ማለት ምን ማለት ነው? መብላት ማለት ነው። መብላት። ድ ሪ ከአይ ጋር ማለት ነው። ድ አር አይን ሬ ብለን ማንበብ። ዲን እንደ ድ፣ አር አይን ሬ፣ ኤንን ኬንክ ድሪንክ ማለት ነው። መጠጣት ማለት ነው። ኤስ ኢን እንደማንበብ ሁለቱንም ኢ በአንድ ድምፅ ኢ ብላችሁ ታነቡ። ሲ ማለት ነው። ማየት። እዚህ ጋር ኤል ኦን ልኡ ሁለቱንም ኦ በአንድ ድምፅ ኦ ብላችሁ አንብቡት። ሉኡ ኬንክ ሉክ አት ሚ። ለምሳሌ ተመልከተኝ ወይም ተመልከች ስትሉ ምታላችሁ። ሉክ አት ሚ። ሉክ ማለት ምንድነው? መመልከት ወይም ማየት እንደማለት። ስለዚህ ሉክ ማለት መመልከት ላችሁ ታዙት ማለት ነው። ለምሳሌ እዚህ ጋር ደግሞ እንዳል ልአይ ኬክ ልአይክ ላይክ ማለት ደግሞ መውደድ። ለምሳሌ ምን ትችላላችሁ? አይ ላይክ ፒዛ፣ አይ ላይክ ኮፊ፣ አይ ላይክ ቲ። የምትወዱት ነገር አይ ላይክ ብላችሁ የምትወዱት ነገር መግለጽ ትችላላችሁ ማለት። ላይክ ማለት መውደድ ማለት ነው። ያ እዚህ ጋር ምን ይላል? WL where ኤንን ቲንት ወንት ወንት ማለት ደግሞ ምንድነው? ፍላጎት መፈለግ ማለት። ስለዚህ ለምሳሌ የምትፈልጉት ነገር አይ ወንት ወተር፣ አሁን ውሃ አስፈልጉኝ ከሆነ አይ ወንት ወተር ውሃ ፈልጋለሁ ስትሉ አይ ወንት ትላላችሁ ማለት። ወንት ማለት ፍላጎት ማለት ነው። ስለዚህ ወንት ፍላጎት። ከዛ ጂአይን ጊ ብላችሁ ማንበብ። ቪኢን ብ ጊቭ ማለት ምንድነው? መስጠት ማለት ነው። ጊቭ ማለት መስጠት። ኤስን እንደ ስ፣ ፒኢን እንደ ፒ፣ ኤን አናነብም፣ ኬን እንደ ክ፣ ስፒክ ማለት ነው። መናገር። ለምሳሌ አይ ካን ስፒክ እንግሊሽ ስትሉ እንግሊዝኛ መናገር እችላለሁ። አይ ካን ስፒክ ፈረንጅ ያላችሁ የምትስሉት ነገር አይ ካን ስፒክ ስትሉ ምንድነው? እናገራለሁ። ስፒክ ማለት መናገር። ስለዚህ መናገር እችላለሁ እያላችሁ በቀላሉ መግለጽ ትችላላችሁ ማለት ነው። ከዛስ እዚህ ጋርስ ምን ይላል? ኤፍኤል ፍአ ኤስንስ ትንት ፍአ ስት ፋስት ምን ማለት ነው? ለምሳሌ አንፋስት እኔ ፈጣን ነኝ ብትሉ ፋስት ማለት ምን? ፈጣን ማለት። ስለዚህ ቢፋስት ፈጥነህና ወይም ፈጥነሽ ነኝ። ፋስት ማለት ፈጣን። ለምሳሌ አንፋስት ልትሻላችሁ እኔ ፈጣን ነኝ ለማለት ትፈልጉ ማለት ነው። ከዛስ ቢኤን እንደማንበብ ነው። ብአ ዲንድ ብአድ ባድ ማለት ነው። መጥፎ ማለት ነው። ብአድ ባድ ማለት መጥፎ። ያ ኤምኤን ምኤ ዲንድ ምኤድ ሜድ ማለት ምንድነው? የተሰራ ኦልሬዲ ያለቀ ነገር የተሰራ ነገር ሜክ ሃው መስራት ነው። ግን ሜድ ከሆነ ኦልሬዲ የተመረተ ነገር ወይም ያለቀ ነገር የተሰራ ለማለት ፈልግ ሜድ እንላለን ማለት ነው። ሲኤን ስአ ዲንድ ስአድ ሳድ ማለት ምንድነው? ማዘን ወይም መከፋት። ማዘን ወይም መከፋት ሲሆን ሳድ። ከዛስ ኤችኤን ህአ ፒዋይን ፒ ሃፒ ደስተኛ። ፒኤን ፕአ ኤስንስ ቲንት ፕአ ስት ፓስት ማለት ምንድነው? ያለፈ። ኤችኦን ሆፕ ማለት ነው። ተስፋ ሆፕ ማለት ተስፋ። ኤችኦን ሆም ማለት ነው። ቤት የመጨረሻው። ኤስኤን ስኤ ኤንን ዲንድ ስኤንድ ሴንድ ማለት ነው። መላክ ማለት ትፈልጉ ምትላላችሁ ማለት ነው። ሴንድ ማለት ትችላላችሁ ማለት ነው። ሴንድ
ስለዚህ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ማሻሻል ትችላላችሁ ማለት ነው። አሁን በቀላሉ እነዚህን እንትኖችን ታያላችሁ። እነዚህን ቃላቶችን እንዴት ማንበብ እንደምትችሉ አያችሁ። ከዛ ትርጉማቸውን በደንብ አያችሁ ማለት ነው። ስለዚህ የሆነ አረፍተ ነገር ለመናገር የግድ ምን ያስፈልገናል? ምናውቀው ቃል ያስፈልገናል። ስለዛ የተለመዱ ቃላቶችን ነው እያስተማርኳችሁ ያሉት ማለት። ስለዚህ ሁልጊዜ የምንጠቀማቸው ቃላቶች አሉ። ባይሆን እነዚህን ቃላቶችን በደንብ ማንበብ መጻፍ ትችላላችሁ። ከዛ ለመናገር ደግሞ አንዳንድ ሩል ብቻ የሚጠበቅባችሁ እንጂ መናገርም አረፍተ ነገሮችን መመስረት ትችላላችሁ ማለት ነው። ስለዚህ ቢያንስ በቀን 3-4 ቃላቶችን በደንብ ማወቅ አለባችሁ ማለት ነው። ትርጉማቸውን ታውቃላችሁ። ከዛ ቀስ እያላችሁ ደግሞ እያዳበራችሁ እየተናገራችሁ ትሄዳላችሁ ማለት ነው። ስለዚህ ሁልጊዜ የምንጠቀማቸውን ቃላቶችን በደንብ እናያለን። ከዛ ደግሞ ከፍ ከፍ እያልን አረፍተ ነገሮችን እንዴት ኮሚኒኬት እንደማድረግ ከሰዎች ጋር እንዴት መግባባት እንደምንችል እናያለን ማለት ነው። ስለዚህ ቪዲዮውን ሁሌ የምንለቃቸው ቪዲዮዎችን እስከ መጨረሻው ማየት እንዳትረሱ ማለት ነው። እና ደግሞ እንደነገርኳችሁ በኦንላይን መማር የምትፈልጉ ቤተሰቦቼ ከመሰረቱ መማር የምትፈልጉ ቤተሰቦቼ በማንኛውም ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። በማንኛውም ሰዓት ደውሉ። በኢሞ በቴሌግራም በፈለጋችሁ ሰዓት መማር መከታተል ትችላላችሁ ማለት ነው። በቀን አንዳንድ ሰዓት እያስተማርን ከሰኞ እስከ ዓርብ እንገኛለን ማለት ነው። ስለዚህ ደውላችሁ ከመሰረቱ መማር የምትፈልጉ ቤተሰቦች ደውላችሁ መማር ትችላላችሁ። ስለዚህ የዛሬው ክላሳችን እኔ ይመስል ነበር። ቀጣይ በሌላ ተመስገን እንገናኝ። ሰላማችሁ በዚህ ይሁንልኝ። ሰላም ሁኑልኝ።